ሰላም እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ አማን ነው? እኔ ደህና ነኝ፣ እግዚአብሔር ይመስገን። አቤት ተጠፋፋን እኮ ናፈቃችሁኝ። እናንተ ጋር እስከምገባ ድረስ አላስችል በቃ እንዴት ነው አላስችለኝ ሲለኝ ነው አሁን ራሱ የገባሁት ማለት ነው። እና ጓደኞቼ የሚገርባችሁ ነገር እንደኔ ነገር እኮ ይገርማል። ማታ ማታ ሁል ጊዜ ልክ 4 ሰዓት ላይ ልጄን ካስተኛው በኋላ እናንተ ጋር ላይቭ ለመገናኘት ነው እቅዴ። ቀን ቀንም ስደፋ ምን ሳረግ ሰዓቱ ይሄድልኛል። ሰዓቱ ይሄዳል። ወይ ጉድ! ልጅ ያለው እኮ በቃ አቋረጠኝ። ምን ላይ እንዳቆምኩ ራሱ ረስቼዋለሁ። እና ጓደኞቼ ካስተኛው በኋላ እናንተ ጋር ላይ ለመግባት በጣም እቅዳለኝ ሁል ጊዜ። ከዛ ልጄን እያጠባሁኝ ማለት ነው አብሬው አስተኝቼ ወደ እናንተ ለመምጣት በዛው አብሬ ከልተውላለሁ። ወይኔ ሳሳዝን። ከዛ በኋላ ወይ ከሌሊቱ 9 ሰዓት ወይ 10 ብርንስል ላይ ልገባ ጉድ ስል ሰዓቱን ሳይው በዛ ሰዓት በስመ አብ ምን ምንድነው የመጣብኝ ምናምን ብዬ እንደገና በዛ የሆነ ከልጅ ጋር ስታይ ሙቀቱ ይሁን ምኑ አላውቅም፣ በቃ በዛው ነው የሚያስተኛኝ። የሚገርማችሁ ነገርና ያ ነገር ሆኖ ከእናንተ ጋር ተጠፋፍቻለሁ። እስኪ አሁን ሰንበትም አይደለ ያው የሆነ ቦታ ደርሼ እመጣለሁኝ። ከመጣሁ በኋላ ከሰዓት እንገናኛለን ብዬ አስባለሁኝ። እና እንጀራው ላይ ደግሞ የሰጣችሁኝን አስተያየት በጣም ወድጀዋለሁ። አያችሁ አይደለ? ሁሉም እንደ ሙያው ነው። ሁሉም የራሱ የሆነ ሙያ አለውና የኔ ሙያ ያን ይመስላልኝ። ለማንኛውም ከሰዓት እንገናኝ። እወዳችኋለሁ። ቻው ባይ ባይ ኤቭሪዋን ባይ ባይ።